ደስታ የሩታን ልደት አከበረላት። በድንገት አብርሃም እንደመጣና ከዛ በኋላ ደብሮት እንደወጣ አይተናል በቪዲዮ። ከዛም በኋላ አብርሃም እጅግ እንዳዘነና አብርሃም ምን ሆነ የሚለውን የደረሰንን መረጃ ተመርኩዤ እነግራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦቼ። ሁልጊዜም ቀን ቀኑን መልካሙን የምታስቡ ሩታን የምትወዷት የምታከብሯት ሁልጊዜም ከሩታ ጎን ነን የምትሉ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ በፍቅር ስም ጠይቃለሁ። እንግዲህ ከትላንትናው በስቲያ ባለው ቀን ሩታ ልደቷን እንዳከበረች የሩታም ጓደኞቿ የሚወዷት ብዙዎች አብረዋት ሃፒ በርዝዴይ እያሉ በጣም በብዙ በውስጥም መስመር ሩታን እያገኟትና እንኳን ተወለድሽ እንኳንም ለዚህ ቀን አደረሰሽ እያሉ ብዙዎች መልእክታቸውን ሲያስተላልፉ እንደነበረ ሰምተናል። እንዲሁም ደግሞ በአካል ቤተሰቦቿም አግኝታ ከአክስቶቿ ጋር ሳይቀር ሩታ ተገናኝታ እንኳን ተወለድሽ ብለዋታል። እንዲሁም ደግሞ በቪዲዮም እንደተመለከትነው ጓደኞቿም ተሰብስበው ቤቷ ድረስ መጥተው እንኳን ተወለድሽልን ሲሏት እንደነበረ አይተናል። እንግዲህ ከልደቷም ቀጥሎ ባለው ቀን የደስታ ቤቷ ድረስ መጥቶ ልደቷን ሊያከብር እንዲሁም ደግሞ ስጦታን ሊሰጣት አብረውም ጊዜያትን እንዲያሳልፉ ለማድረግ ቤቷ ድረስ መጥቶ እንደነበረ በቪዲዮ አይተናል። እንግዲህ ብዙ ነገሮችን አውርተው ሩታም ደስታ ላይ በጣም ሪላክስ የሆነች ሰው ናት። ነፃነት የሚሰማት ሰው ናት። ከሱ ጋር ስታወራም ስታገኘውም ቪዲዮም ሲሰሩ እኛም ደግሞ በውስጥ መስመርም እንደሚነገረን ከሆነ በጣም ነፃ ሆና የምታወራው ሰው እንደሆነና ነፃነቷን የምታወጅበት እሱም ደግሞ ነፃነቷን የማይከለክላት ብዙ ነገሮችን የሩታን ፍቃድ የሩታን ደስታም እፈልጋለሁ የሚል ሰው እንደሆነ እንግዲህ በጣም በብዙ ቪዲዮዎች እያየን ነው። ሩታም እንደዚህ ደስተኛ ሆና እየሳቀች እንዲሁም ደግሞ ግልጽ ሆና እንደዚህ የምታወራውም ሰው መሆኑን አይተናል፣ መረዳትም ችለናል። ሆኖም የሚያሳዝነው ነገር ግን ከዛ በኋላ አብርሽ መጥቶ ነበር። አብርሽ ቤት በደረሰ ሰዓት ደስታ ለሩታ የአንገት ወርቅ አስሮላት እንዲሁም ደግሞ አበባ ሰጥቷት ቁጭ ብለው አውርተው ነው አብርሽ የደረሰው። ከዛ በኋላ አዝኖ ደስታን ታገኟለች ብሎ አላሰበም ነበረ። አብርሽም እንግዲህ የመጣው ባለፈውም በቪዲዮ እንደነገርኳችሁ ከኤርሜላ ጋር ተነጋግሮ ብዙ መልሶችን ተመላልሶ እና ከኤርሜላ ጋርም ተጋጭቶ ሩታ ጋር ስለመጣ ሩታን የእውነት የሚያገኛት መስሎት ነበረ። አብረውም ጊዜ እንዲያሳልፉና የበፊቱን ጊዜያትን ማስቡ ከዚህ በፊት እንግዲህ ይሄ የልደቷ ነው እሷ ብቻዋን ሆና ስታሳልፍ ያየ ነው። ከዚህ በፊት የነበረውን በአብዛኞቹን እንዲሁም በአንዳንድ አጋጣሚዎች ካልሆነ በስተቀር ብዙ ጊዜ የሩታ ልደት እሱ ራሱ አዘጋጅቶ ራሱ ሰፕራይዝ አድርጎ ነበረ የሚሆነው የሚያልፈውም ብዙ ልደቶቿ። ሆኖም በአሁኑ ግን አንድ ላይም ስላልሆኑ ፍቹም በመካከላቸው ስላለ ምንም ቢሆን ደግሞ በሁለቱ መካከል አሁንም ልጅ አለና ስለዚህ የልጄ እናት ናት በሚል ነበረ አብርሽ ስጦታ ይዞ ቤቷ ድረስ የመጣው። ያየው ነገር ግን አብርሽን እጅግ እንዳሳዘነው ሰምተናል። ከውስጥ መስመርም አንዳንዶች እና ታዲያ ሁል ጊዜ እሷ ብቻዋን ሆና ነው ወይ እሱ ሊያገኘት የሚፈልገው? ሁል ጊዜ እሷ ልክ ሄርሜላ ጋር ሄዶ እንደፈለገ ደግሞ በፈለገበት ሰዓት ሩታ ጋር ሲመጣ ሊያገኛት የሚችል ሰው እንዳልሆነ ማወቅ አለበት እና ይህም አጋጣሚም ጥሩ ነው። ግን ለአብርሽ ደግሞ ትንሽ የሚከብደው መጀመሪያም በእሷ ምክንያት ከሄርሜላ ጋርም ትንሽ ተጋጭተው ስለነበር ያ ነገሩ አሁን ደግሞ ሩታ ጋርም ሲሄድ ደግሞ ሩታንም አለማግኘቱ ለሱ ሊከብደው ይችላል። ሆኖም ግን አሁንም ቢሆን የውሳኔ ሰው መሆን እንዳለበትና ሄርሜላን ከህይወቱ ሙሉ ለሙሉ እንዳስወጣት ሩታን ደግሞ ይቅርታ ማለት ችሎ ከዛ ሄርሜላን ሙሉ ለሙሉ ከህይወቱ ማስወጣት ችሎ እኔ እንደዚህ አድርጌያለሁ፣ ከአሁን በኋላ ሄርሜላ ህይወቴ ውስጥ ልትኖር አትችልም፣ ሄርሜላ ህይወቴ ውስጥ የለችም፣ እኔ የምፈልገው አንቺን፣ ትዳሬን፣ ልጄን ነው፣ ስለዚህ አብረን መሆን አለብን፣ አብረን እንድንሆን እፈልጋለሁ ብሎ ሙሉ ግልጽ የሆነ አቋሙን ማያሳይ ከሆነ አሁን ሩታ ከደስታ ጋር ቢሆን ያለችበት ነገር አብርሽንም እስከ መጨረሻው ሊያሳጣው ይችላል። ምክንያቱም ደግሞ
ግልጽ ስትሆን ነው ያየናት። ደስተኛ ሆና ነው ያየናት። ብዙዎችን በውስጥ መስመር እንደሚነግሩን ከሆነ አንዳንድ ጊዜ ከሰው ጋር ረጅም ጊዜያትንም አብሮ ማሳለፍ የሚቻለው ከዛ ሰው ጋር ግልጽ እና ደግሞ ቀለል ያለ ሰው ሲሆን ነው። ያ ሰው ሩታ ደግሞ ደስታ ለሷ ቀለል ያለ ሰው ሆኖ ነው ያገኘችው፣ እንዲሁም የሚወዳት የሚንከባከባትም ጭምር። ስለዚህ አብርሽ ምናልባት ደስታን ወይም ደግሞ ሩታን ወደኋላ ሊይዛት የሚችል ነገር ከደስታ ጋር እንዳትሆን ወደኋላ ሊይዛት የሚችል ነገር ካለ ምናልባት አብርሽ ላይ ያላት ስሜት ሊሆን ይችላል። ምናልባትም ደግሞ አብርሽን እስካሁን ከውስጧ ካላስወጣችሁ ነው ሊሆን የሚችለው እንጂ ደስታ ላይ ምንም አይታበትም ሊሆን ስለማይችል እስካሁንም ደግሞ ምንም ስትል ስላልሰማናት ብዙ ነገር ይባላል ደስታ ላይ። እኛም ደግሞ ብዙ ነገሮችን ሰምተናል ከሄርሜላ ጋርም እንደሆነ ሄርሜላና ደስታ አንድ ላይ ሆነው ይህ እንግዲህ ከባድ መረጃ ነበረ። ባለፈውም ሁለቱ አንድ ላይ ሆነው ሆን ብለው የሩታንና የአብርሽን ህይወት ለማመሰቃቀል እየሰሩ ያሉ ሰዎች ናቸው ተብሎ በጣም ብዙ ነገሮችን መረጃ ሰምተናል። የሰማነውንም ለእናንተ አካፍለን ነበር። ሆኖም ግን አሁን ያ ነገር ሩታ ሄርሜላን ወይም ደግሞ ሩታ ራሱ ደስታን ማግኘቷን እንድታቆም አላደረጋትም። ደስታውን ደግሞ ሩታን ማግኘቱን እንዲያቆም አላደረገውም። ስለዚህ ያ ነገር እንዲህ ባለበት ሰዓት ሩታ እስካሁን ድረስ ደስታን እያገኘችው ከሆነ ከዚህም በኋላ ሊሆን የሚችለው ነገር ግልጽ ነው። መገናኘታቸውን የሚቀጥሉ ከሆነ ለአብርሽ እጅግ ግልጽና ከባድ ነው የሚሆንበትና የሚያዘን ከሆነ አሁን ሲከፋ አይተናል። እውነት ደስታና ሩታ አንድ ላይ ሲሆኑ የሚከፋው ሰው ከሆነ ለምንድን ነው ነገሮችን በግልጽ ተናግሮ ማስተካከል ያልፈለገው? ለምንድን ነው ሩታን አንድ ቃል ይቅርታ ሲል የትኛውም ቪዲዮ ላይ አላየንም? እና ለምንድን ነው ይቅርታ ማለት እስካሁን ያልፈለገው? በጣም ቀላል ነገር ነው። ምክንያቱም ደግሞ እንደሚለው የማይከፋው ሰው አይደለም። ሩታ ከሌላ ሰው ጋር ስትሆን እያየ ምንም የማይመስለው ሰው አይደለም አብርሃም። እንግዲህ ሲከፋው እንደዚህ ምንም የማይመስለው ሰው ቢሆን ኖሮ ስጦታ ሊያመጣላት ቤቷ ድረስ ባልሄደ ነበር። ቤቷ ሲወድ ደግሞ ደስታን ሲያየው ባልከፋውና ባልተናደደ ነበረ። ይሄ ሁላ ነገር እያለ ደስታ ከሷ ጋር እንዳይሆንና ሩታን እውነት የሚፈልጋት ከሆነ ትዳሩንም የሚፈልግ ከሆነ ለምንድን ነው እስካሁን ሊያስተካክለው ያልቻለው? ትዳሩን ምንም ቢባል አሁን ላይ ደስታም እንደዚህ ነው እንደዚህ አይነት ሰው ነው እየተባሉ ሌሎች መረጃዎችን ቢመጡ ምንም ቢፈጠር ይኸው ሩታ እስካሁን ደስታን እያገኘችው ነው። እየተገናኙ ነው። በሰላም ስቃ አውርታው ተነጋግረው ቀሏት የምትሄደው ሰው ሆኗል ደስታ። ስለዚህ ይህን ነገር የማይፈልግ ከሆነ ሳይረፍድበት አብርሃም ትዳሩን ማስተካከል አለበት። ከዚህም በኋላ የሚያደርጋቸውን ነገሮች እንደዛሬው ምናልባት አዝኖ ብቻ መመለስ ላይሆን ይችላል። ሌላም ከፍ ያለም ነገር ሊያጋጥመው ይችላልና አሁንም ልብ መግዛት አለበት አብርሃም ማለት እንወዳለን። ብዙዎች እንግዲህ ከውስጥ መስመር የሰጡኝን አስተያየትና መረጃ ሰብሰብ አድርጌን ይዤላችሁ የቀረብኩት። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩ።